ወደ ሀገራችሁ ስትመለሱ በቪላ ስታንዳርድ የተሰራ አፓርትመንት ውስጥ መኖር ለምትፈልጉ በጣም ሰፊና ሁሉንም ነገር ያሟላ የዴማ ሆፕ ሪቨርሳይድ ባለ 4 መኝታ አፓርትመንት ምን እንደሚመስል ላሳያችሁ ነው የመጣሁት። ገና እንደገባን የምናገኘው ኮቶች፣ ጫማ እና የተለያዩ ነገሮችን በስርዓት ለማስቀመጥ የሚሆነንን ስፔስ ነው የምናገኘው። ከዛ በመቀጠል ደግሞ ትልቅ ሳሎን ከራሱ በረንዳ ጋር እናገኛለን። ሳሎኑ በጣም ሰፊ ነው። ማህበር ለመጥራት፣ ድግስ ለማዘጋጀት ሰፋ አድርጎ ያስተናግድላቸዋል። ካጠገቡ ደግሞ ሞደርን ኦፕን ኪችን አለ። ነገር ግን እኛ ሀበሾች እንደመሆናችን መጠን ደግሞ እንጀራ ለመጋገር፣ ወጥ ለመስራት፣ ለተለያዩ ነገሮች ባህላዊ ኪችን ስለሚያስፈልገን ትራዲሽናል ኪችን ለብቻው አለን ማለት ነው። ከኪችኑ አጠገብ ደግሞ የሰራተኛ ክፍል ከራሷ መታጠቢያ ጋር እናገኛለን። እዚህ ጋር እንደምታዩት ቤቶቹ የተፈጥሮ አየርና ብርሃን እንዲያገኙ ተደርገው ነው የተሰሩት። እዚህ ቤት ላይ ብቻ 4 በረንዳዎች ነው ያሉት። ሌላው ደግሞ አፓርትመንቶች ውስጥ ያልተለመደ የሚያስገርም ነገር ምንድነው? የጸሎት ክፍል እንዲኖረው ተደርጎ ነው ይሄ ቤት የሰራው። የጸሎት ክፍላችሁን ወይንም ሙስሊሞች ደግሞ ከሆናችሁ መስገጃ ክፍላችሁን አርኪቴክቶቹ በስተ ምስራቅ በኩል ነው ያስቀመጡላችሁ። እዚህ ጋራ ይህንን ባለ 4 መኝታ አፓርትመንት እንደምታዩት ኮርነር ላይ የተቀመጠ የጠዋት ፀሐይ የሚያገኝ ቤት ነው። ከዚህ በተጨማሪ ደግሞ የጫካ ፕሮጀክትን በቅርብ ርቀት ውስጥ ነው የምናገኘው። እነዚህ ልማቶች መኖራቸው የቦታውን ቫልዩ በከፍተኛ ሁኔታ ይጨምሩታል ተብሎ ይጠበቃል። ክፍሎቹን ለብቻ ስናያቸው ማስተር ቤድሩሙ ብቻውን 50 ሜትር ስኩዌር ነው ከባዝሩሙ ጋር ማለት ነው። ትራዲሽናል ኪችኑ ራሱ 16 ሜትር ስኩዌር ነው። በጣም ሰፊና ምቹ እንዲሆኑ ተደርገው ነው የተሰሩት። ከዋና ዋና ክፍሎቹ በተጨማሪ የላውንደሪ እና ፔንትሪ ክፍል አለ። የሰራተኛ ክፍሉ እንግዲህ ከ4ቱ መኝታ ክፍሎች ተጨማሪ ክፍል ነው። ስለዚህ ቤቱ ትልቅ ፋሚሊን በደንብ አድርጎ ማኖር የሚችል ቤት ነው። እንግዲህ እዚህ ዘመናዊ አፓርትመንት ውስጥ ከባለ 1 እስከ ባለ 4 መኝታ ቤት አፓርትመንቶችን በ15% ቅድመ ክፍያና በማስታወቂያ ዋጋ ብቻ እየሸጥን እንገኛለን። ተጨማሪ መረጃ የምትፈልጉ ከሆነ ስክሪኑ ላይ በመታየው ስልክ ይደውሉልን።